መኪናችን እንደዚህ አይነት ድምጽ ያወጣል? እንደዚህ አይነት ድምጽ የሚያወጣ ከሆነ ይሄ ቀላል ነገር አይደለም፣ ችላ ብለን የምናልፈው ነገር አይደለም። ይህ የምትመለከቱት የመኪናችን ክፍል ፒስተን በመባል ይታወቃል። ፒስተን ምንድነው? ፒስተን ማለት በመኪናው ሞተር ውስጥ ያለ በጣም አስፈላጊ ክፍል ነው። በሲሊንደር ውስጥ ወደ ላይና ወደ ታች ይንቀሳቀሳል። የፒስተን ዋና ስራው ነዳጅና አየር ሲቀጣጠል ግፊትን ይፈጥራል። ያ ግፊት ፒስተኑ ይጫነዋል። ፒስተኑ ክራንክሻፍትን ያንቀሳቅሳል። ከዚያ መኪናችን እንቅስቃሴ ይጀምራል ማለት ነው። ባጭሩ የመኪናችን የሞተር ልብ ነው ማለት ነው፣ ፓወር ስለሚፈጥርልን። የእነዚህ ድምጾች ምልክት ምክንያቶቹ ምን ሊሆኑ ይችላሉ የሚለውን በዝርዝር እንመልከት። አንደኛ፣ ፒስተን ስላፕ። ፒስተኑ ከሲሊንደሩ ጋር ሲሰፋ ወይም ደግሞ በቀዝቃዛ ሞተር ጊዜ ይታያል። ይህ አንዱ ችግር ነው። ሁለተኛ፣ የኦይል እጥረት። ሉብሪኬሽኑ ካልተሟላ ግጭትን ይጨምራል። ፒስተኑና ሲሊንደሩ ይጎዳሉ ማለት ነው። ይህ ከበድ ያለ ድምጽ ያወጣል። ሶስተኛ፣ ዲቶኔሽን ነው። ነዳጁ በትክክል ካልተቃጠለ ከፍተኛ ግፊትን ይፈጥራል። አራተኛ፣ ፒስተን ሪንግ ችግር ነው። ፒስተን ሪንግ ወይም ደግሞ ፋሻ የፒስተን ቀለበት ችግር ካለው ወርን አውት ከሆነ እንደዚህ አይነት ድምጾች ይፈጠራሉ። ከዛ ኮምፕሬሽኑ ይቀንሳል፣ ኦይሉ ይቃጠላል ማለት ነው፣ ዘይቱ። ምልክቱ እንግዲህ ብሉ ስሞክ ያወጣል ወይም ሰማያዊ ጭስ ያወጣል፣ ፓወሩ ደግሞ ይቀንሳል። አምስተኛ እና የመጨረሻው የኮኔክቲንግ ሮድ ችግር ነው። ኮኔክቲንግ ሮድ ወይም ደግሞ በጣሊያንኛ ስሙ ቤላ፣ ፒስተኑ ከክራንክሻፍት ጋር የሚያገናኝልን ይህ ኮኔክቲንግ ሮድ ወይም ቤላ የተባለው ሉዝ ከሆነ ወይም ከተበላሸ ከባድ ድምጽን ያወጣል። ወደ መፍትሄው እንሄዳለን። መፍትሄው ምንድነው? ችግሩ እንደ መጠኑ ይለያያል። አንደኛ፣ ኦይላችንን መፈተሽ መቻል ያስፈልጋል። ይሄ ቀላል ነገር ነው፣ ነገር ግን ትልቅ ችግርን ይከላከላል። ሁለተኛ፣ ኢንጂን ቲዩኒንግ ነው። ፊውል ሲስተማችንን መመርመር መቻል ያስፈልጋል። ስፓርክ ፕለጉንም እንዲሁ ማየት ያስፈልጋል። ሶስተኛ፣ ፒስተን ሪንግ ወይም የፒስተን ቀለበት ረናውን ከሆነ ግዴታ መቀየር ያስፈልገዋል ማለት ነው፣ ፋሻ ወይም የፒስተን ቀለበት ማለት ነው። አራተኛ፣ ኢንጂን ኦቨርሆል ነው ማለት ከባድ ከሆነ ፒስተኑ፣ ሲሊንደሩና ክራንክሻፍቱን ሙሉ ማስተካከል ግዴታ ነው። አምስተኛ፣ ያው እንደ አስፈላጊነቱ ነው፣ ጥሩ ነዳጅን መጠቀም ግዴታ ነው ይላል ሳይንሱ። ነገር ግን ይሄን ለማድረግ ሀገራችን ሌቭል አኳያ ትንሽ ከባድ ነው። ስለዚህ አስፈላጊ ምክር እንግዲህ እንደዚህ አይነት ድምጾች ካሉ መቆየት አያስፈልግም። በቀላሉ የሚጀምር ነገር ወደ ኮምፕሊት ኢንጂን ዳሜጅ ይደርሳል ማለት ኢንጂናችንን ዳሜጅ ያደርገዋል። ኢንጂናችን ዳሜጅ ሆነ ማለት ደግሞ ለከፍተኛ ኪሳራ እንዳረጋለን ማለት ነው። እነዚህን ችግሮች አይተን እንግዲህ ለባለሙያ ማሳየት መቻል ያስፈልጋል ማለት ነው። አጠቃላይ ስለ መኪና ትምህርት ለማግኘት ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሱ። መልካም ጊዜ በያላችሁበት።